ዛሬ የምነግራችሁ ትምህርት ቤት ስትማሩ በፍጹም ያልተማራችሁትን በፍጹም ያልተነገራችሁን የትምህርት አይነት ነው የምነግራችሁ። አብዛኞቻችን ትምህርት ቤት ስንማር ገንዘብ እንደሚሰራበት በፍጹም አልተነገረንም፣ በፍጹም አልተማርንም። ትምህርት ቤት ስትማሩ ገንዘብ እንደሚሰራበት ባለመማራችሁ፣ ገንዘብ እንደሚሰራበት ባለማወቃችሁ፣ ገንዘብ እንደሚሰራበት የሚያስተምራችሁ ባለማግኘታችሁ አብዛኞቻችሁ የህይወት ዘመናችሁን በሙሉ ለገንዘብ ስትሉ ስራ በመስራት ህይወታችሁን እያባከናችሁት ሊሆን ይችላል። ገንዘብ ከኃይል አይነቶች አንዱ መሆኑን ስንቶቻችን እናውቃለን? ገንዘብ ከኃይል አይነቶች አንዱ መሆኑን አብዛኞቻችን አናውቅም። ሁላችንም ላናውቅ እንችላለን። ከገንዘብ ይልቅ ኃይለኛው የገንዘብ ነክ እውቀትና የገንዘብ ነክ ትምህርት ነው። ገንዘብን እንዴት መጠቀም እንደምትችሉ ከተማራችሁ፣ ገንዘብን እንዴት እንደሚሰራበት ከተማራችሁ፣ ገንዘብን እንዴት ሊሰራበት እንደሚችል ከተማራችሁ፣ ገንዘብን እንዴት መጠቀም እንደሚቻል አቅም ታገኛላችሁ። ገንዘብን መጠቀም የሚያስችላችሁን አቅም ካገኛችሁ ሀብት ማካበት ትችላላችሁ። ሀብት ማካበት ከቻላችሁ ሀብታም መሆን ትችላላችሁ። የገንዘብ ነክ ትምህርትንና የገንዘብ ነክ እውቀትን መማር ለምትፈልጉ በሙሉ ይህንን ፔጅ ፎሎ አድርጉት። ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረሳችሁን እንዳትረሱ። ይህ ቪዲዮ መቼ እንደሚጠቅማችሁ ስለማይታወቅ ፌቨራይት ማድረጋችሁን እንዳትረሱ።